የጨንጓራ በሽታን የሚያባብሱ 5 ምግቦች። የመጀመሪያው እና አንደኛ የቅመም ምግቦች። ቅመሞች እንደ ቃሪያ፣ ሚጥሚጣ እና የምግብ ማጣፈጫ መመገብ የጨንጓራ ግድግዳ ብስጭት እንዲፈጠር ያደርጋል። ቅመም ምግቦች አብዝቶ መጠቀም የጨንጓራ ቁስለት ብግነትን እንዲባባስ ሊያደርጉ ይችላሉ። ቅመም ምግቦች የጨንጓራ አሲድ በከፍተኛ መጠን እንዲመረት ያደርጋሉ። ቅመም የጨንጓራ ግድግዳ እንዲቆጣ ያደርጋሉ። የቅመም ምግቦች የጨንጓራ ህመምና መቃጠልንም ሊያባብሱ ይችላሉ። ሁለተኛ፣ በዘይት የተጠበሱ ምግቦች። በዘይት የተጠበሱ ምግቦች ከፍተኛ የሆነ ዘይት ወይም ቅባት አላቸው። ከፍተኛ ዘይት ወይም ቅባት ምግብ ቶሎ እንዳይፈጭ ያደርጋል። በዘይት የተጠበሱ ምግቦች ጨንጓራ ላይ ከባድ ጫና ያስከትላሉ። ይህ ደግሞ የጨንጓራ አሲድ ወደ ደረት ወይም ወደ ላይ እንዲመለስ ይሆንና ደረት አካባቢ የማቃጠል ስሜት ይፈጠራል። ሶስተኛ፣ አሲድ ያለባቸውን ምግቦች መመገብ። እንደ ቲማቲም አይነት ምግቦች በጨንጓራ ያለ አሲድ እንዲባባስና የጨንጓራ ቁስለትን ያስከትላሉ። አሲድ በውስጣቸው ያለባቸው ምግቦች መመገብ የጨንጓራ ግድግዳ እንዲበሳጭ ያደርጋል። አሲድ የበዛባቸው ምግቦች መመገብ የጨንጓራ ጠባሳ እንዲፈጠርም ሊያደርግም ይችላል። አራተኛ፣ ቡና፣ አልኮልና ጣፋጭ መጠጦች። ቡና ጨንጓራ እርጥበትን በመምጠጥ የጨንጓራ ድርቀትን ያስከትላል። ይህ ደግሞ ከፍተኛ የሆነ አሲድ እንዲመረት ያደርጋል። ጣፋጭ መጠጦች የሆድ መነፋትን ያስከትላሉ። አልኮል የጨንጓራ ግድግዳን ይዋጥጣል፣ አሲድን ይጨምራል፣ የጨንጓራ ቁስለትን እንዳይድን ያደርጋል። አምስተኛና የመጨረሻው፣ ጨው የበዛበት ምግብ። ጨው የጨንጓራ ግድግዳን ይጎዳል። ጨው የጨንጓራ እንዲቆጣ ያደርጋል። ጨው የጨንጓራ ጠባሳ ሊያስከትል ይችላል ማለት ነው። እንግዲህ ከላይ ያየናቸው ምግቦች የጨንጓራ ህመምን የሚያባብሱ ምግቦች ናቸው። በአጠቃላይ ለጨንጓራ በሽታ የሚመከረው አመጋገብ፣ አንደኛ፣ ብዙ ምግብ በልቶ ከረዥም ሰዓት ከመቆየት ይልቅ ትንሽ ምግብ ቶሎ ቶሎ መመገብ። 2, ቅመም የበዛበት ምግብ መቀነስ ወይም ከተቻለ ማስወገድ። 3, ቅባት የበዛበት ምግብ መቀነስ። 4, አሲዳማ ምግቦችን አለመመገብ። 5ኛውና የመጨረሻው በቂ ውሃ መጠጣት ናቸው። የዛሬው ፕሮግራም ይህን ይመስላል። ጥያቄና አስተያየታችሁን በኮሜንት አሳውቁኝ፣ እመለሳለሁ። በቀጣይ የምለቀው እንዲደርሳችሁ ሰብስክራይብ፣ ላይክ አድርጋችሁ ጠብቁኝ። ሰብስክራይብ ስላደረጋችሁ በጣም አመሰግናለሁ። ቻው።